ውብ ያልሆነ ሰው ምድር ላይ የለም። ሁሉ ሰው ውብ ነው። ራሳችሁን 100% ተቀበሉት። ማንንም ሌላ ሰው ለመሆን አትሞክሩ። ሰው ልጅ በምድር ላይ ስኬታማ የሚሆነው በጣም የተዋጣለት ኑሮ የሚኖረው ጥበበኛ ከሆነ ነው። ጥበብ ከቀይ ዕንቁ ትበልጣለች። ላይ ስንኖር በጣም ከሚጠቅሙን ነገሮች አንዱ ራሳችንን መቀበላችን። ራሳችንን ሙሉ በሙሉ መቀበል ይጠቅመናል። ከውጭ ልጀምርና አሁን የተለያየ ሀገር ስንሄድ እኔ ሰዎች ይጠይቁኛል። አንዳንዱ ሜክሲካን ነህ ይላሉ፣ አንዳንዱ ፓኪስታን ነህ ይላሉ። ገዛ ሲያገኙሽ ከዛ እኔ ኢትዮጵያዊ ነኝ እላለሁ። ኢትዮጵያዊ ነኝ። ስለዚህ ኢትዮጵያዊነቴን በመቀበል እጀምራለሁ ከውጭ ስንጀምር። ከዛ የተገኘንበትን ቤተሰብ እንቀበላለን። የተገኘንበት ቤተሰብ አለ። ድሃ ሊሆን ይችላል፣ ሀብታም ሊሆን ይችላል፣ የተለያየ አስተዳደግ አድገን ሊሆን ይችላል። ግን ቤተሰባችንን እንቀበላለን። የተገኘንበትን ቤተሰብ ራሳችንን ስንቀበል አንድ ምሳሌ ልንገርሽ። አባቴ ጫማ ሰፊ፣ አሮጌ ጫማ ሰፊ ሊሆን ይችላል። አሁን ደስ ይለኛል ሰዎች አባቴ የጫማ ሰፊ ነበረ፣ አባቴ ገበሬ ነበረ፣ አባቴ እንደዚህ ነበረ ብለው ሳያፍሩ የተገኙበትን አይደንቲቲያቸውን ሳይክዱ ሲናገሩ በጣም ደስ ይላል። ስለዚህ በቤተሰብሽ ያደግንበት ሰፈር የአይደንቲቲያችን ክፍል ነው። ምክንያቱም አይደንቲቲ ከጄኔቲክስ ኔቸር እና ከነርቸር ነው የሚመጣው። ኢንቫይሮንመንቱ አለ። አንዳንድ ሰው አሜሪካን ሀገር ብዙ ቆይቶ ሲመጣ ሰፈሩ ያደገበት ሰፈር መሄድ አይፈልግም። እናቱንና እህቶቹን ሆቴል ይቀጥራቸዋል። ለምንድን ነው? ሰፈሩ እዛ ሰፈር መሄድ እንደ ውርደት ይቆጥረዋል። እኔ ያደግኩት ሪቼ የሚባል ነው መሿለኪያ፣ ሀረር ነው የተወለድኩት። ያደግኩት ግን አዲስ አበባ 22 ማዞሪያ፣ ከዛ መሿለኪያ ከጉርምስናዬን በአብዛኛው ያሳለፍኩት እዛ ነው። ጓደኞቼ የጨርቆስ ልጆች ነበሩ። እዛች ከመሿለኪያ ሪቼ 5 ደቂቃ መንገድ ነች እና ጓደኞቼ የጨርቆስ ልጆች ናቸው። እዛ እንሄዳለን። አሁን እኔ ደስ ነው የሚለኝ። እዛ ነው ያደግኩት እንደውም እላለሁ። ምንም እንትን የለውም። ስለዚህ የተገኘንበት ቤተሰብ ያደግንበትን ሰፈር እሱን አክሴፕት እናደርጋለን። ከዛ ወደ ራሳችን ደግሞ አሁን ወደ ውስጥ እየተጠጋን ስንመጣ ብዙ ሰዎች የሚሸማቀቁበት እድሜ፣ ሴቶች 30 ሲጠጋ ይፈሯታል አይደል? እና መናገር ይፈራሉ። 40 ሲሆን የበለጠ ይፈራሉ። ወንዶችም 40 50 ሲደርስ ትንሽ መደንገጥ ምናምን ይሄ ሚድ ላይፍ ክራይሲስም አለ። እድሜያችን እንደብቃለን። ግን የኖርኩት እድሜ ነው። ለምን እደብቀዋለሁ? መነገር ካለበት ይነገራል እና እሱ አለ። ከዛ የፊዚካል